ሰላም ጤና ይስጥልን የተከበራችሁ የቀቢ ኒውስ ቤተሰቦች ከዓለም አቀፍ ዲፕሎማሲ እስከ ስፖርታዊ አጀንዳዎች የተሰሙ አነጋጋሪና ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋና ርዕሶቹን እናሰማችሁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራንን የሰላም እቅድ ጨርሼ አላነበብኩትም በማለት አጣጣሉት። የዓለም ዋንጫ መክፈቻ ሊካሄድበት የታሰበው ታሪካዊ ስቴዲየም የመስጠም አደጋ ተጋረጠበት። አሜሪካ በኤርትራ ላይ የጣለችውን ማዕቀቦች ለማንሳት ዝግጅት እያደረገች መሆኑ ተሰማ። በጀርመን የሳይበር ጥቃቶች ከ238 ቢሊዮን ዶላር በላይ ኪሳራ ማድረሳቸው ተገለጸ። የተባበሩት አረብ ኤምሬትስ ጋዝ ምርት በኢራን ጥቃት ምክንያት በሙሉ አቅሙ ወደ ስራ መግባት አልቻለም። ከመረጃዎቹ ጋር እስከ ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ። እንግዳ ወርቅ ተፈራ ነኝ። ዜናችንን ከዓለም አቀፍ ፖለቲካ ስንጀምር የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን ጦርነቱን ለማስቆም ያቀረበችውን የሰላም እቅድ ሕይወት አድን ነው ቢሉትም ነገር ግን እቅዱን ጨርሼ አላነበብኩትም ሲሉ አጣጥለውታል። ፕሬዝዳንቱ ይህንን የኢራን እቅድ በማይታመን መልኩ ደካማ ነው ብለው የተቹት ሲሆን የኢራን ፖለቲከኞች ከዚህ የተሻለ የሰላም እቅድ እንዲያቀርቡም አሳስበዋል። ከዚሁ ጉዳይ ጋር በተያያዘ ፕሬዝዳንት ትራምፕ ከቻይናው አቻቸው ዢ ጂንፒንግ ጋር ከፍተኛ የውይይት መድረክ ለማድረግ ወደ ቤጂንግ አቅንተዋል። ይህ ጉብኝት አሜሪካ ኢራንን ወደ ድርድር ለመመለስና በሆርሙዝ የባህር ዳርቻ አካባቢ ያለውን ውጥረት ለማርገብ ለሳምንታት ካደረገችው ጥረት በኋላ የሚካሄድ ነው። ትራምፕ ወደ ቤጂንግ ከመሄዳቸው በፊት እኔና ዢ ስለ ኢራን ረጅም ንግግር ይኖረናል ያሉ ሲሆን የውይይታቸው ዋና አጀንዳዎች ግን በንግድ፣ በታይዋን ጉዳይ ላይ፣ በአርቲፊሻል ኢንተለጀንስ ላይ እንደሚያተኩር ይጠበቃል። ቻይና አሜሪካ የጣለችባትን የቺፕ ሰሪ ቴክኖሎጂ እገዳ እንድታነሳላት ጠንካራ ግፊት እንደምታደርግም እየተነገረ ነው። ወደ አፍሪካ ቀንድ ጉዳዮች ስንመጣ አሜሪካ በኤርትራ ላይ የጣለችውን ማዕቀቦች ልታነሳ እንደሆነ የሚገልጽ የአሜሪካ መንግስት ውስጣዊ ሰነድ መመልከቱን የሮይተርስ የዜና ወኪል አስታውቋል። ተንታኞች እንደሚያስረዱት ይህ የአሜሪካ ውሳኔ ከአስመራ ጋር ያለትን ግንኙነት ለማሻሻል እና በተለይም ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ እንዲሁም የባህር በር ለማግኘት ልትወስድ የምትችለውን የኃይል እርምጃ አሜሪካን እንደማትደግፍ ግልጽ መልእክት ለማስተላለፍ ያለመ ነው። የዶናልድ ትራምፕ አስተዳደር ከኤርትራ ጋር ያለውን ግንኙነት ለማሻሻል የሚያስችሉ እርምጃዎችን እየገመገመ እንደሚገኝ ዎል ስትሪት ጆርናል ቀደም ብሎ መዘገቡ ይታወሳል። በቴክኖሎጂውና የሳይበር ደህንነት ዘርፍ ደግሞ ጀርመን ከፍተኛ ኪሳራ አስተናግዳለች። በ2025 የሳይበር ጥቃቶችን በጀርመን ኢኮኖሚ ላይ 238 ቢሊዮን ዶላር የሚገመት ከባድ ኪሳራ ማድረሳቸውን የሀገሪቱ ባለስልጣናት አስታውቀዋል። አጥቂዎቹ በሰው ሰራሽ አስተውሎት ኤአይ የታገዘ የተራቀቁ መሳሪያዎችን መጠቀማቸው አደጋውን አባብሶታል። በተለይም የመንግስት ተቋማትና የንግድ ድርጅቶች በጥቃቱ ክፉኛ እንደተጎዱ ሪፖርቱ አመላክቷል። ወደ መካከለኛው ምስራቅ ስንመለስ ኩዌት ከኢራን እስላማዊ አብዮታዊ ዘበኛ ጋር ግንኙነት ያላቸው 4 ሰርጎ ገቦችን በቁጥጥር ስር ማዋላን አስታውቃለች። ግለሰቦቹ በአሳ ማጥመጫ ጀልባ ወደ ቡቢያን ደሴት ሰርገው በመግባት በሀገሪቱ ላይ የጠላትነት ድርጊቶችን ለመፈጸም ሲሞክሩ ነው የተያዙት። የኩዌት የውጭ ጉዳይ ሚኒስትር ድርጊቱን በጽኑ በማውገዝ ለተፈጠረ ሁኔታ ኢራንን ሙሉ ኃላፊነት እንደምትወስድ አስጠንቅቋል። ወደ ስፖርታዊ ዜናዎቻችን ስናልፍ የ2026ቱን የዓለም ዋንጫ መክፈቻ በጉጉት የሚጠብቀውን የስፖርት ቤተሰብ የሚያሰጋ ዜና ተሰምቷል። የመክፈቻው ጨዋታ ሊካሄድበት የታሰበውና እንደ ማራዶና የእግዚአብሔር እጅ ግብ ያሉ ታሪካዊ ትዝታዎች ያረፉበት የሜክሲኮ ስታዲዮ አስቴካም የመስመጥ አደጋ እየገጠመው ነው። የናሳ የራዳር መረጃዎች እንደሚያሳዩት ስታዲየሙ የሚገኝባት ሜክሲኮ ሲቲም በከርሰ ምድር ውሃ መመናመን ምክንያት በዓመት እስከ 25 ሴንቲሜትር እየሰጠመች ትገኛለች። አዘጋጆቹ የጥገና ስራዎችን በማከናወን የሜክሲኮና የደቡብ አፍሪካ የመክፈቻ ጨዋታም እዛው ለማካሄድ ጥረት እያደረጉ ቢሆንም የህንፃው መዋቅራዊ ጥንካሬ አሳሳቢ ሆኖ ቀጥሏል። በመጨረሻ
በመጨረሻም አጫጭር መረጃዎችን እናስደምጣችሁ። ከሀገር ውስጥ የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የ7ኛ ዙር የጠቅላላ ምርጫ የምርጫ ክልል ስም ዝርዝርና የተወካዮች የወንበር ብዛት ላይ የትግራይ ክልል አለመካተቱ ታውቋል። የተመድ ዋና ጸሐፊ በቀኝ ግዛት ዘመን በአፍሪካ ላይ ለተፈጸመ ግፎች ዓለም እውቅና ሊሰጥ ይገባል ሲሉ አፍሪካ በጸጥታው ምክር ቤት የተሻለ ውክልና ሊኖራት እንደሚገባ አጽንኦት ሰጥተዋል። ወደ ሊባኖስና እስራኤል ስናልፍ ደግሞ የሂዝቦላ ዋና ኃላፊ ናኢም ቃሲም የጦር መሳሪያ ማስቀመጥ ከእስራኤል ጋር የሚደረገውን ድርድር አካል አይደለም፣ ሜዳውን አንተውም በማለት ዝግጅታቸውን ገልጸዋል። በሌላ በኩል እስራኤል የሂዝቦላን የድሮን ጥቃቶች ለመግታት የአጥፍቶ ጠፊ ድሮኖች ለማምረት የጦር መሳሪያ ፋብሪካ በማቋቋም ላይ መሆኗን አስታውቃለች። ወደ የተባበሩት አረብ ኤምሬቶች መረጃ ስናልፍ ደግሞ ሀገሪቱ በኢራን ጥቃት ምክንያት ዋና የጋዝ ማቀነባበሪያዋ ጉዳት ስለደረሰበት እስከ 2027 ዓመተ ምህረት ድረስ በሙሉ አቅሟ ጋዝ ማምረት እንደማትችል ተናግራለች። የዓለም የረሃብ ስጋት ማዳበሪያ በቅርቡ በሆርሙዝ ባህር ማለፍ ካልተፈቀደለት በ10 ሚሊዮን የሚቆጠሩ ሰዎች ለረሃብ ሊጋለጡ እንደሚችሉ የተባበሩት መንግስታት ድርጅት አስጠንቅቋል። የተወደዳችሁ የቀቢ ኒውስ ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህ ነበሩ። ስለተከታተላችሁን ከልብ እያመሰገንን የቀቢ ኒውስ ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በሌሎች ወቅታዊ መረጃዎች እስከምንመለስ ሰላም ሁኑ።